የቴክኖሎጂውን ዓለም 10 እጥፍ ማሳደግ የቻለው የዲጂታሉን ዓለም ከእውኑ ዓለም ጋር በመቀላቀል ወደ 3D ዓለም የሚከታችሁ ጋላክሲ XR ሄድሴት። Gemini, take me to New York. የቦታውን ስም ብቻ በመጥራት የፈለጋችሁትን ሀገር መጎብኘት ትችላላችሁ። ወደ ቪዲዮ ከመግባታችን በፊት ለኤጂኤክስ ቻናል ሰብስክራይብ እያደረጋችሁ በቀጥታ ወደ ቪዲዮ እንገባለን። ከዚህ በፊት እንግዲህ ሁላችሁም የምታውቁት VR የሚባለው የሆነ ዲቫይስን ካደረጋችሁ በኋላ በሲኒማቲክ ወይ የተለያዩ ቪዲዮዎችን መመልከት ትችሉ ነበር። ነገር ግን የዚህ አድቫንስድ ፎርሙ ሳምሰንግ ከ7 ዓመታት በኋላ ማምረት የቻለው MR ወይም ሚክስድ ሪያሊቲ ይባላል። ይህኛው ደግሞ እንደ VR መሆን ይችላል። በተጨማሪም ደግሞ የዲጂታሉ ዓለም ከእውኑ ዓለም ጋር ኢንተራክት ማድረግ ይችላል። ማለትም የእጃችሁ ሙቭመንት በመጠቀም የተለያዩ አፕሊኬሽኖችን መክፈት፣ ቪዲዮ ማየት ምናምን ትችላላችሁ ማለት ነው። እንደዚሁም ደግሞ ሰሞኑን የአፕል ካምፓኒ ያመረተው ቪዥን ፕሮ እና የፌስቡክ ካምፓኒ ያመረተው ደግሞ ሜታ ኩዌስትን በብዙ እጥፍ መብለጥ የቻለ ነው። ይሄኛው ቴክኖሎጂ ዲዛይኑን ስንመለከት አብዛኛው ነገሩ ከፕላስቲክ እና ከአልሙኒየም ማቴሪያል የተሰራ ነው። ጭንቅላታችሁ ላይ ረጅም ሰዓት ስታደርጉት እንዳይከብዳችሁ 545 ግራም ብቻ የሚመዝን ዌይቱ ደግሞ ወደ ተለያዩ ፓርቶቹ ዲስትሪቢዩት የተደረገ ነው። የፊት ለፊተኛው ዲስፕሌይ ላይ የአንገታችሁን ሙቭመንት ትራክ ማድረግና የውጭው ዓለም ጋር ኢንተራክት ማድረግ የሚችል 6 ካሜራዎችን ያቀፈ ነው። የእጃችሁን እንቅስቃሴ ደግሞ ትራክ ማድረግ የሚችል ከታችኛው ክፍል ላይ 2 በጣም ጥራት ያላቸውን ካሜራዎችን የያዘ ነው። የአይናችሁ ሙቭመንት ወይም ደግሞ የቱ ጋር እያያችሁ እንደሆነ ፒን ፖይንት ማድረግ የሚችል የውስጡ ፓርት ላይ 2 ካሜራ አለው። የጉግል እና የሳምሰንግ ካምፓኒ ኮላብ አድርገው እየሰሩት በአንድሮይድ ፈንክሽን ማድረግ የሚችል የመጀመሪያው MR ቴክኖሎጂ ነው። የተለያዩ የአንድሮይድ አፕሊኬሽኖችን እንደ ዩቲዩብ፣ ቲክቶክ፣ ካሜራና ጋለሪን አክሰስ ከማድረግም በተጨማሪ የጄሚኒ AI ፓወር በመጠቀም ከኖርማል ሰው ጋር ኮንቨርሴሽን እንደምታደርጉት ኢንተራክት በማድረግ የተለያዩ ጥያቄዎችን መጠየቅ ትችላላችሁ። ለምሳሌ እያያችሁት ስላለው ነገር መጠየቅ ትችላላችሁ። Hey Gemini, tell me what I'm looking at. That's Van Gogh's Irises on the Lifestyle TV. Are you interested in learning more about the artwork? I want to know more about the artwork and give me lots of information. Irises is one of Vincent Van Gogh's most መጽሐፍም እያነበባችሁ ግር ስላላችሁ ነገር መጠየቅና ወረቀቱ ላይ ስለሰፈሩት የተለያዩ አካባቢዎች የትኛውም ቦታ ቢሆን ወደዛ ቦታ ውሰድኝ ብላችሁ ስጠይቁት ሎኬሽን ይከፍትና በቀጥታ ወደዛ ቦታ ሪዳይሬክት ያደርጋችኋል ማለት ነው። ከፈለጋችሁም የእውን ወደዛ ቦታም ይወስዳችኋል። ኪችን ውስጥም ገብታችሁ ይህንን ግብአት በመጠቀም ምን አይነት ምግብ መስራት ትችላለህ ብላችሁ ስትጠይቁት መስራት የምትችሏቸው ምግቦች በሙሉ ዘርዝሮ ያወጣላችኋል ማለት ነው። ቲቪ የሚባል ነገር ሁለተኛ ነው የማትጠቀሙት። እንደ ልባችሁ ሳይዙን መጨመር፣ ማስተካከል፣ ከቦታ ቦታ ማንቀሳቀስ የምትችሉትን ስክሪን ፊት ለፊታችሁ እንዲመጣ ማድረግ ትችላላችሁ። ይህንን ነገር 360 ዲግሪ አክሰስ ማድረግ ስለምትችሉ የተለያዩ ስራዎችን በምትሰሩበት ሰዓት ብዙ ስክሪኖችንም ከፍታችሁ መጠቀም ትችላላችሁ። የተለያዩ ስራዎችን በምትሰሩ ሰዓት፣ ቪዲዮዎችን በምታዩ ሰዓት የውጭው ዓለም ጋር የተለያዩ ነገሮች ዲስትራክት እንዳያደርጋችሁ ሌላ ዓለም ውስጥ ወደ VR ቨርዥኑ ገብታችሁ መከታተል ትችላላችሁ። መጽሐፍ ብትፈልጉ ደግሞ ቨርቹዋል ኪቦርድ ከፊት ለፊታችሁ ይመጣና ጀስት ጣቶቻችሁን እንደዚህ በማድረግ ብቻ መጻፍ ትችላላችሁ ማለት ነው። ፐርፎርማንሱን በተመለከተ በጣም ሌተስት የሚባለው ስናፕድራገን XR2 ጂን2 በ90 Hz ሪፍሬሽ ሬት በ16 GB RAM እና በ256 GB ስለቀረበ የፈለጋችሁትን ነገር ጭናችሁ መጠቀም ትችላላችሁ። 2 ጆይስቲኮችም ስላሉት የ3D ዓለም ውስጥ ገብታችሁ ከሱ ጋር ኢንተራክት እያደረጋችሁ የተለያዩ ጌሞችን መጫወት ትችላላችሁ። ይህ ቴክኖሎጂ ከሌሎች የሚለይበት የሎኬሽን ፊቸሩ ነው። ጉግል ማፕ ላይ የፈለጋችሁትን አካባቢና ቦታ መርጣችሁ ቁጭ ባላችሁበት የትም ሳትሄዱ መጎብኘት ትችላላችሁ። ለምሳሌ ዱባይ ውስጥ የሆነ ሆቴል መጎብኘት ከፈለጋችሁ ቦታውን ብቻ ጉግል ማፕ ላይ ገብታችሁ ሰሌክት ብቻ ማድረግ ነው የሚጠበቅባችሁ። ኢቭን ቤቶች ውስጥ ራሱ ገብታችሁ አቀማመጣቸውን ሁሉ ማየት ትችላላችሁ። የዚህ AI አይመልስም ብላችሁ የምታሰቡትን ጥያቄና መጎብኘት የምትፈልጉትን ሀገር
በኮሜንት አሳውቁኝ። ሰብስክራይብ እና ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እንገናኛለን። ፒስ